እናት ካለቻችሁ ለእናታችሁ ነገ ሰጣታለሁ ብላችሁ እንዳሳሱ። አንዴ ከመለጠች የትም ቦታ አትገኝ። እናችሁ የሀገሬ ልጆች ሰላማችሁ ይብዛልኝ። ዛሬ የመጣሁት ደግሞ እስኪ ትንሽ ስለ ጎደፋይና ስለ ራሴ ትንሽ ላውራችሁ። ጎደፋይ እንደምታውቁት ሲዘል ሲጫወት እና በቃ እንደዚሁ ዘና ሲልና በቃ ሲስቅ ነው የምታዩት። በራሱ ዓለም ሲኖር ነው የምታዩት። ግን የኔ ህይወት እንደዛ አይደለም ማለት በቃ አንዳንዴም አለቅሳለሁ፣ አንዳንዴም እስቃለሁ፣ አንዳንዴም ደግሞ በአብዛኛው በሐሳብ ጭልጥ ብዬ እሄዳለሁ። በዚህ በበረሃ ላይ ያለው ፈተና ተውት። በህይወትም ያው አንዳንድ አለ አይደል ሞልታ ትሞላ። በየው በበረሃው ስዘልና ስጫወት ነው የምታውቀው። ከልጅነቴ ጀምሮ ትንሽ ላውራችሁ። በልጅነቴ ትንሽ ረባሽ ነኝ። ከእናቴ ጋር ነው ያደግኩት። ከእናቱ ጋር ያደገ ሰው ደግሞ ታውቁታላችሁ። በእኛ ማህበረሰብ ምን እየተባለ እንደሚያድግ ታውቁታላችሁ። አንዴ ሴት ልጅ ይባላል፣ አንዴ ሌባ ነው ይባላል፣ አንዴ የማይባልበት ነገር የለውም። የፈለገ ጨዋ ሰው ብትሆን በጥሩ አትጠራ እና ከነዛ ልጆች አንደኛው ነኝ። በአብዛኛው በጣም ረባሽ ነኝ። ሕፃን እያለሁ በጣም ረባሽ ነበር። እናቴን አስቸግሬያት ነበር ያደግኩት። ልብ እያደረጉ ስመጣ ግን እናቴን ለመካስ ብቻ ነበር አላማ፣ እሷን ብቻ ለመካስ ማለት። ወደ ስደት ወጣሁ። ከ8-9 ዓመት በፊት ከቤት ወጣሁኝ። ከዛ በኋላ አልተመለስኩም። ከቤት እንደወጣሁ በየአዲስ አበባው በየምኑ ስትል እድሜን አሳለፍኩ። የማቁኝ ያውቁኛል። ከዛም አረብ ሀገር ገባሁ። የአረብ ሀገር መንገላታቱ የዛ አንዳንድ ነገሩን ተው ብቻ ቀጥታ ገባሁኝ። ገብቼም ስራ ጀመር። ያኔም እናቴን ለመካስ ነው አላማዬ። ለራሴ አንድ ቀን አስቤበት አላውቅም። እዚሁ ገብቼም እየሰራሁ ምን እያልኩ የአቅሜን ባግዛትም ጭራሽ እኔ ያስደሰትኳትና የካስኳት መስሎ አይሰማኝ። ከዛ ግን አንድ ቀን በቃ እንዳያስል የሆነ ሰዓት በቃ ከዚህ በኋላ እናቴ ያለፈላት ቤትም ይሰራላት አንዳንድ የሚያስፈልግሽ ነገርም ደግሞ ከዛ በኋላ ያለውን ዘና ብለሽ ይሟላልሻን ችግር የለውም ቤትሽ ይሰራና ያለውን የጎደለ ደግሞ ሞላለሁ ብዬ በጣም ተደስቼ አንድ ቀን አወራኋት። ሐሙስ አውርቻት ሰኞስ እናት ሞታለች ተብዬ ተነገረ። እናት አርፋለች ተብዬ ስነገር ከዛ በኋላ እዚህ በረሃ ላይ እንግዲህ ምን እንደሚወጣ ታውቁታላችሁ። ይኸው ከዛ በኋላ አለሁ በጨለማ ማለት ለእናቴ ብቻ ነበር የምኖረው። በቃ ይጨልምሃል። ወደ ሀገር እንዳትገባ ምን ይዘህ ትገባለህ? እዚህም እንዳትኖር ለማን ትኖራለህ? ለእኔ በጣም ብዙ ነገር የነበረች እሷ ጥላኝ ስትሄድ ግን ይኸው ለመኖር እንኳን ራሱ እየለመድኩት አይደለም። በጣም ይከብዳል። ገብቷል። ዝም ብዬ እንደዚህ እንደምዘለው እንደምስቀው እንደምጫወተው አይደለም እና አንዳንድ